የዛሬ አንድ አመት እንዴት ከሞት በእግዚአብሔር ቸርነት እንደተረፍኩ ልንገራችሁ። አሁን ሳወራው ቀላል ነገር ሊመስላችሁ ይችላል። በሰዓቱ ግን ለኔ በጣም ከባድ ነገር ነበር። ሁለተኛ ልጄን አርግዤ በአንድ ወር ከአንድ ሳምንት አካባቢ ደም ይፈሰኛልና በጣም ነበር የደነገጥኩት። ወደ እኔ ቅርብ ወዳለ ሆስፒታል ሄጄ ስመረመርም ዶክተሩ የሚለኝ ነገር በጣም ነበር የሚያሳዝነው። እኔ እየደማው ነው እያልኩት አልትራሳውንድ ላይ አይቶኝ በቃ ከሳምንት በኋላ ነኝ ጽንሱ ከማህፀን ውጪ ይሁን ውስጥ ይሁን ማወቅ አይቻልም ሲለኝ በቃ ዝም ብዬ ወጣውና የመጀመሪያ ልጄን ወደ አዋለደኝ ዶክተር ደውዬ ያለውን ነገር ስነግረው መሽቶም ስለነበረ በቃ ጠዋት ነው ያለኝ። ከዛም ጠዋት ተነስቼ ሄድኩኝ። እዛም እንደደረስኩኝ በአልትራሳውንድ አየኝና ያው ያለበት አቀማመጥ ያሰጋል አንቺም ጸልይ ብሎ የጽንስ ማጠናከሪያ መርፌ አዘዘ። እሱንም መውሰድ ጀመርኩኝ። ልክ እንደጨረስኩኝም ወደ ዶክተሬ ሲሄድ እግዚአብሔር ይመስገን ሁሉም ነገር ተስተካክሏል ተባልኩኝ። ከዛም ልክ 3 ወር ሲሞላኝ ክትትሌን ጀመርኩ። እስከ 5 ወር ሁሉም ነገር ሰላም ነበር። የ5 ወር የአናቶሚ ስካን ስታይ ግን የእንግዲህ ልጁ የማህፀን በር ዘግቷል። ነገር ግን ጽንሱ እያደገ ሲሄድ ሊንቀሳቀስ ይችላል ተባልኩ። ነገር ግን እስከ 7 ወር ምንም ሊንቀሳቀስ አልቻለም። የሳምባ ማጠንከሪያ መርፌም ልጄ መውሰድ ጀመረች ማለት ነው። ከሰሚት 22 እየሄድኩ ነበር የምታየውና መንገዱ ደግሞ በጣም አስቸጋሪ ነበር እና ዶክተሪም በቃ ቢያንስ ለሆስፒታሉ ቅርብ የሆነ ቦታ ወይም ደግሞ ሆስፒታል ግቢ ተባልኩኝ። ምክንያቱም ደም ከፈሰሰኝ ለኔም ለጽንሱም ጥሩ አይደለም። ብቻ ከምላችሁ በላይ በጣም ከባድ ነበረ። የመጀመሪያ ልጄን እንዴት እለያለሁ? ሆስፒታልስ 2 ወር መቆየት እንዴት ይችላልው? ዘመድም የለኝም ወደ 22 አካባቢና በጣም ከባድ ጊዜ ነበር። ብቻ በእግዚአብሔር ተአምር እዛው ሰሚት ሆኜ 9 ወር ገባው እና የሰርጀሪ ቀን ዶክተር የሚያዘልኝ ማለት ነው። ያው ምጥ መምጣት ስለሌለበት ቶሎ መውለድ ነበር። በቀጠሮዬ ቀንም ጠዋት ላይ ወደ ሰርጀሪ ገባው። ግማሽ ማለንዘዣ ነበር የወሰድኩትና ከባድ ነበር በጣም ህመሙ። ብቻ ልጄንም በሰላም ተገላገልኩ። ከዛም ከቀዶ ህክምና ክፍል ወጥቼ ማደንዘዣው እስከሚለቀኝ ወደ ማቆያ ክፍል ገባ እና እዛ ሆኜ በቃ በጣም ይጨንቀኛል። ውስጤን መነሳት ነው የምፈልገው ከተኛውበት። ትንፋሽ ያጥረኛል። እንደ አጋጣሚ ደግሞ አጠገቤ ነርስ ነበረችና መታ ስታይም በጣም ደም እየፈሰሰኝ ነበርና ኦልሬዲ እኔ ጣር ውስጥ እየገባው ነበር። ስሜቱን እኔ መግለጽ አልችልም የእውነት። ዶክተሪም ይሄ ሊፈጠር ይችላል ብሎ አስቦ ስለነበረ ኦልሬዲ ደም አዘጋጅቶ ነበርና ደምም ተሰጠ። እግዚአብሔር ይመስገን። ብቻ ተመልሼ ወደ ሰርጀሪ ክፍል ሳልገባ እዛው ሆነው ደሙን ማቆም ቻሉ። ልጄም ስትወለድ አንደርዌት ነበረች፣ 2.4 ነበረች። ያው ቀደም ብላ ስለተወለደችም እና ደግሞ በነበረውም ችግር ኪሎዋም ቀንሶ ነበር። ሆስፒታልም ያው ለ3 ቀን ቆየው። ካቲተሩም አልወጣልኝም ነበር ምክንያቱም ያው ደሙ ሙሉ ለሙሉ አላቆመም ነበር። ከዛም ሁሉም አለፈ። ልጄንም ይዤ ወደ ቤቴ ሄድኩኝ። ይሄው ዛሬ 1 አመቷ ነውና እግዚአብሔር ይመስገን። አሁን ላይ ለእናንተ ስነግራችሁ በጣም ቀላል ሊመስላችሁ ይችላል። ለኔ ግን በሰዓቱ ከምነግራችሁ በላይ በጣም ከባድ ነበር። ብቻ ዛሬ ይሄን ቪዲዮ የሰራሁት ብዙ ሰው አንድ እናት በሰርጀሪ ስትወልድ የሚሰጣት አመለካከት በጣም ስለሚገርመኝ ነው። ፈልገን የምናመጣው ነገር አይደለምና ቢያንስ ነገሮችን እንኳን ለመረዳት እንሞክር ለማለት። በተጨማሪም ደግሞ እስቲ ኮሜንት ሴክሽን ላይ ልጄን እንኳን ተወለድሽ በሉልኝ ባይ